ያለው ነው የማገባው። ሰላም እንዴት አላችሁ? እስከነር ነኝ ሰዓሊና ዲዛይነር በዩቲዩብ መጥቻለሁ። ሰብስክራይብ ያደረጋችሁ ከወዲሁ። ዛሬ የማስጎበኛችሁ እንግዲህ ወደ ወንጪ ነው። ወንጪ ተገኝተናል። ወደ ወንጪ የነበረው ጉዟችን ምን ይመስል ነበር የሚለውን እንደ መግቢያ በትንሹ ነው የማሳያችሁ። እዚህ ጋር በሰልፊ ራሴን የቀርጹ ከታች ከላይ ወደ ታች በጣም ነበር የሚያምረው ቪው። ዋው ነግራችሁ አልችልም። ሄዳችሁ እንድትጎበኙ ሪኮመንድ አደርጋችኋለሁ። በጣም ደስ የሚል ነበረ። ከዚህ ጋር ፎቶ እንዲያነሳ እየጠየቁ ነበረ። ይህ ሁሉ ቀርጬ በነገራችን ላይ ወደ ታች ስመለከት መስታወቱ እንዴት እንዳስደነገጠኝ መጀመሪያ በቃ ምንም እንትን አላልኩትም ነበረ። በኋላ ግን አስደነገጠኝ። ሰው አልነበረም በወቅቱ፣ በኋላ ላይ ነበር የመጡት። ያስቅ ነበረ። ኤኒዌይ ከዛ ጉዟችን ተጀመረ። ከዚህ ጋር አላየሁትም ነበር። አሁን ኤዲት ሳረግ ያየሁት። ምላሽም አልሰጠሁትም። አፉ በለኝ እባክህ። እዚህ ጋር ካሜራማናችን ነው። ካሜራ የሚፈራም ሰው አብሮኝ ነበረ በነገራችን ላይ። ብቻ ደስ ይል ነበረ ከካሜራማኑ ጋር የነበረው ድብብቆሽ። የእግር ጉዞውም ደስ ይል ነበረ። ከዚህ ጋር ሁለታችን መንገድ ስተን ነው። ደስ ይል ነበረ። ብቻ ግን የእውነት ደስ ብሎኝ ነው እየሳኩ ማወራችሁ፣ እያሰብኩት ማለት ነው። አሁን በነበረ ወቅት እዛም ጋር እየሳኩ ነው፣ እዚህ ጋርም ሳስበው እያየሁት እየሳኩ ነበረ፣ በትዝታ ማለት ነው። ላለመንሸራተት ያደረግኩት ጥረት ተሳክቶልኛል። በጣም በጥንቃቄ ፊልም የምሰራ ነበረ የምመስለው። እንደዚህ ብቻ በጥሩ ሁኔታ ወረድኩት። እንደዚህ ኩልል ያለ ምንጭ ነበረ። ወንዙ ደስ ይል ነበረ። በቃ መልክዓ ምድሩ በጣም ነበር የሚማርከው። እውነት ስለሄድኩኝ በጣም ደስ ብሎኛል። እዚህ ጋር ልጁ ጋር በጣም እያወራሁ ነበረ። ኦሮሞኛ ነው የሚችለው። አማርኛ በሚያችላት አቅሙ እየተፍጨረጨረ ነበር የሚያወረኝ፣ እየተኮላተፈ ለማለት ነው። ሶሪ ገበሬ መሆን አምሮኝ ነበር። እዚህ ጋር በጣም ደስ ይላል። በቃ ፈረስ ያለው ነው የማገባው። እዚህ አይደለም ስንመለስ ቆይ መንገድ አለ። አሁን እስከ መንገድ ድረስ ነው እንዴ? አሁን በመጣንበት አንመለስም። አሪፍ ነው። አሳስቦኝ ነው። ያያችሁት ነው ጫካውን፣ ደስ የሚል በቃ ጥቅጥቅ ያለ። እዚህ ቤት ቢኖረኝ ያልኩ ነበር። ገበሬ ብሆን እንዴት የሚያዋጣ ነገር ነው። ወደ ብረት ድልድዩ እየሄድን ነው። እዚህ ጋር በቃ እየተንቀዳቀሉ ነበረ። ልወድቅ ነው እንደ ወይኔ ጉዴ፣ ገና ስንት ዳገት አለብኝ ብለውኛል። እዚህ ጋር ገላይ ብታጠብ ራሱ አወላልቄ ሻይ ቢዘይሮች በጣም ነው ደስ የሚል። በጣም ሙቆኝ ነበረ። በጣም ነበር እግሬ የተቃጠለው። ደስ ብሎኝ ይሄ ዳገት ተጀመረ። ዳገቱን ተጀመረ። ወገቤን እናቴ አባቴ እያልኩ ያልቀባጠርኩት ነገር የለም። ሰው ሲሰክር ነበረ የሚቀባጥር የሚመስለኝ፣ ሲደክመውም ለካ ይቀባጥራል። ፈረስ የሚያከራዩት ግን በጣም ቢዝነስ ነግራችሁ አልችልም። በቃ ይደነደኑ ማለት ነው። ለካ ቢዝነስ እንደዚህ ነው። በቃ ከስተመርን በደንብ መጀንጀን እንዳለብን፣ ጭቅጭቅ ማለት እንዳለብን አንዳንዴ አስተምረውኛል። ያው የበዛ እንዲሆን ባይመከረ ማለት ነው። ከዚህ ጋር ወደ ደርሳችኋል ይላል ልጁ። ያው ሹራቤን አውልቄ ወገቤን አስሬያለሁ።
ፈረሱን ምን አለ ፈረስ በፈረሴ ብሄድ ያልኩ ከኋላም እየተገፋው ነበረ። በእርግጥ ተቀረጻ ስላልተመቸኝ ነው እንጂ ወይኔ ደስ ይል ነበረ። በነገራችን ላይ ኤዲት ማድረግ እንደዚህ ገና የመጀመሪያ ስለሆነ አልለመድኩም። ያው ተረዱኝ። ኔክስት በደንብ እያስተካከልኩ እሄዳለሁ። እዚህ ጋር ወደ ሀይቁ እየወረድን ነው። ብዙ ነገሮች ተሰርተዋል። ወንጭ ሀይቅ አካባቢ ላይ ወደ ሀይቁ የሚወስደው መንገድ ግን አልተሰራም። እንደዚህ በጣም ይሄ ለቀረጻ የሚመቸው ቦታ ላይ ነው እንደዚህ እንደውም የቀረጽኩላችሁ እንጂ በጣም አቧራ አለ። በጣም ከፍተኛ የሆነ አቧራ ነበረ። ያው ደስ ይላል እንደ እንትን ግን ሲበዛ ደግሞ አላቅም ብቻ የለዚህ አስተያየት መስጠት አልችልም። ኤኒዌይ ሁሉም በ30 ነው የምንተላለፈው እየተፎጋገርን ነበረ። አቧራው በጣም ስለሚቦድ ማለት ነው። ወደ ሀይቁ እንግዲህ ደረስነን። በጣም የዋና ልብስ ይዞም የመጣ ሰው አለ። በጀልባም የተንቀሳቀሰ ሰው አለ። እኔ ራሴን ለማዳመጥ ራሴ ጋር ለማውራት ነበረ የመጣሁት ወደዚህ። ሰው ብቻዬን መሆን ፈለኩኝ። የሚዋኙትንም አንዳንድ ነገር የሚያደርጉትንም እያየሁ እየተዝናናሁ ደግሞም ራሴ ጋር እያወራሁ እየተመሰጥኩ ነበረ። ደስ ይላል ማለት አበዛሁ አይደል? በቃ ደስ ብሎኝ ነው። በጠቅላላ ደስ ይል ስለነበረ ነው የነበረው። የአንድ ቀን ጉዞ ነበረ። ደርሶ መልስ ነበረ። ጠዋት ሄደን ማታ ነው የተመለስነው። እናንተም አንዳንድ ቀን እሁድ ስለሆነ ይመቻል ብዬ አስባለሁ። በጣም ጥሩ የሆነ ቫኬሽን ይሆናል እና እዚህ ጋር በቃ ከሀይቁ ጋር እና ከተራራው ጋር በጣም ተመስጬ እያወራሁ ነበረ። ይህን ይመስል ነበረ። በስተመጨረሻ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ። ሰላም ቆዩኝ ቤተሰቦቼ። ቻው